ሶስተኛው ሞጁላችን ሴቲንግ አፕ ኦር ፕሮፋይል ሴቲንግ አፕ ነው። ፕሮፋይላችን የምናደርገው ማለት ነው። ሞጁል ስር ቀደም ፕሮፋይላችን አክሴፕትድ ሆኗል። አክሴፕትድ የሆነው ግን በምንድን ነው? በፉል ስታክ ዲቨሎፐር። ስለዚህ አሁን እሱን ሄደን ማስተካከል ይጠበቅብናል ማለት ነው። የመረጥነውን ኒች ወይ ስኪል ወደ 2 ወይ ወደ 3 መቀየር አለብን ማለት ነው። ሄደን አሁን ለምሳሌ እዚህ ጋር አሁን የመረጥነውን ለምሳሌ ቪዲዮ ኤዲቲንግ ከሆነ ወደ ዩቲዩብ ቪዲዮ ኤዲተር መቀየር አለብን። ለምሳሌ ግራፊክ ዲዛይነር ከሆነ ደግሞ ወደ ተምብኔል ዲዛይነር መቀየር አለብን። ጀስት አሁን ለምሳሌ ግራፊክ ከሆነ ተምብኔል ሊሆን ይችላል፣ ሎጎ ሊሆን ይችላል። ጀስት ስፔሲፊክ አድርገን ነገሩን ማጥበብ አለብን። ኢትስ ኪፕ ዩር ሊትል ሾርት ሃቭ ኤ ኪወርድስ ኤንድ ታክስ ዜሮ። ቀጣዩ ፕሮፋይል ፒክቸር ኒት ኤንድ ቪዥዋል አፕሊንግ ፎቶ መሆን አለበት። እሱን አስገብተናል። ምናልባት ግን ያልሆነ ፎቶ ወይ ደግሞ ባክግራውንዱ ሊሆን ይችላል ጥራት የሌለው ፎቶ አስገብተን ከሆነ ድጋሚ ማስገባት ይኖርብናል ማለት ነው። ኦቨርቪው አስገብተናል፣ ግን ደግመን እናስገባለን። እንደገና ስፔሻላይዝድ ፕሮፋይል የሚባል ነገር አለ። ስለሱም አሁን ትንሽ ነገር እናያለን። እሺ አፕወርክ ላይ ልግባና ወደ ቀድሞ ተመልሼ ላሳያችሁ። ዘግቶባችሁም ከሆነ ሎጊን በማለት አፕወርክ ላይ ቅድም እንዳሳያችሁ ትገባላችሁ፣ ወይ ደግሞ ቪው ፕሮፋይል የሚለውን ላይ ገብታችሁ ቅድም ያስገባነውን ያላችሁት ማለት ነው። እዚህ ጋር ብዙ የምናስገባቸው የምንቀይራቸው ነገሮች አሉ። አሁን ምንድነው ቅድም ያስገባነውን ፕሮፋይል እናንተ የሚያስገባችሁትን ፕሮፋይል ምንድነው ኤዲት ነው የምናደርገው። ልክ ኤዲት ስናደርግ እዚህ ጋር ከፉል ስታክ ዲቨሎፐር ነው የምንጀምረው ማለት ነው። ይህን ቅድም እንደነገርኳችሁ ቫሪፋይድ እንዲያደርግልን ብቻ ነው ወይም ደግሞ አክሴፕት እንዲያደርገን ብቻ ነው ፉል ስታክ ዲቨሎፐር ያላችሁ ወይ ደግሞ ሶፍትዌር ዲቨሎፐር ያላችሁ ከሆነ እሱን አሁን እንቀይራለን። የምትሰሩት ከሆነ ፉል ስታክ ዲቨሎፐር ከሆነ ምርጫችሁ እንደዛ ትወፈርላችሁ። ግን እስኪላችሁ ሌላ ከሆነ የምትሰሩት ነገር ይቺ ኤዲት ምልክታለች፣ ይቺን ነክተን ኤዲት እናደርገዋለን ማለት ነው። ሰው እንደዚህ ከመጣልን በኋላ አሁን ፉል ስታክ ዲቨሎፐር እናጥፋትና አሁን የራሳችንን የምንፈልገውን ስኪል እዚህ ጋር እናስገባለን ማለት ነው። ስለዚህ እኔ አሁን ለምሳሌ ኮፒራይተር ብዬ ነው ማሳያችሁ። ኮፒራይቲንግ ከሆነ የምንጽፈው ኮፒራይተር ነኝ ማለት ነው። ስለዚህ ኮፒ ራይተር እለዋለሁ ማለት ነው። ከዛ እቺ ሴቭ እለዋለሁ። ትምታዩት ኮፒ ራይተር ብሎ ቀየረው ማለት ነው። እዚህ ጋር ኮፒ ራይተር ብለን ቀይረነዋል ማለት ነው። ግን እቺ የምትጽፏት ቅድም እንዳልኳችሁ ከ2 እስከ 3 ኪወርድ ያልኳችሁ ለምሳሌ አሁን እዚህ ጋር አዲስ ታብል ክፈትና upwork.com upwork.com እዚህ ጋር ከፈትኩ። ለምሳሌ ላሳያችሁ። አሁን ኮፒራይተር ምንድነው በብዛት ሰርች የሚደረጉ የሚለውን ለማሳየት ነው። አሁን እዚህ ጋር ኮፒራይተር አለ፣ ኢሜል ኮፒራይተር፣ ኮፒ ኤዲተር፣ ዳይሬክት ሪስፖንስ ኮፒራይተር፣ ሲኦ ኮፒራይተር እና ኮፒ ኤዲተር ይላል። ለስትኛውን ኮፒራይተር ነው ያለው። ምን ያህል ተከፋይ ነው? ምን ያህል አሁን ለምሳሌ እዚህ ጋር ኮፒራይተር ይላል። አውርሊ ሬት $25 እስከ $55 እዚህ ጋር ኤክስፒሪየንስድ ኮፒራይተር ይላል። ኤስቲሜትድ በጀት $1500 አሁን ለምሳሌ እዚህ የመጀመሪያው ጋር ኮፒራይተር ጋር እስከ ፔመንት ቫሪፋይ ነው፣ ከፋይ ነው። $100,000 በላይ ስፔንድ አድርጓል። ኔት አረብ ሬት ነው። እዚህ ጋር ፖስት የስተርዴይ ነው የሚለው ትላንትና ፖስት የተደረገ ስራ ነው። ያው እዚህ ጋር ማሳያችሁ ዲቴይሉን በኋላ እናየዋለን። ግን ምን ያህል ተከፋይ እንደሆነና ምን ያህል ስራው እንዳለ ኮፒራይተር እሱን ለማሳየት ያክል ነው። ይህን ካሳየኋችሁ ወደ እኔ ፕሮፋይል ልመለስና ወደ ጀምር ነው። ሲሆን ኮፒራይተር ብለን ያቆም ነው። የቀደሙ ታብል ከፍተን እንዳየነው ኮፒራይተር ብዙ ኮፒራይተር አይተናል። ስለዚህ እኛሽ ስፔሲፊክ እናድርጋት። ለምሳሌ ዩቲዩብ
ስክሪፕት ራይተር እንደዚህ አድርገን ስፔሲፊክ እናደርገዋለን ማለት ነው። ጀስት ይሄን መጻፍ አይጠበቅባችሁም እናንተም የራሳችሁን ስኪል ነው የምትጽፉት ማለት ነው። እዚህ ጋር ሴቭ እለዋለሁ። ሰው እንደምታዩት ቀይሮልናል። እሺ ይሄን ግን ጀስት ካፒታል አድርገው ሁለት እንምረጥ ለጊዜው፣ ከሁለት በላይ ባይመረጥ ይሻላል። ሌላ ደግሞ ምን ልበለው? ኮሜርሻል አድስ ኮፒራይተር። እዚህ ሁለቱም መረጥኩ ማለት ነው። እናንተም ሁለት ለምሳሌ በሆነ ወይም ግራፊክስ ዲዛይነር ላይ ከመረጣችሁ ለምሳሌ እዚህ ጋር ሎጎ ዲዛይነር ልትሉ ትችላላችሁ፣ እዚህ ጋር ብራንዲንግ ልትሉ ትችላላችሁ። ወይም ሰው ሴቭ እንለዋለን። ሶ ታይትላችንን በዚህ መልኩ ሰራ ነው ማለት ነው። ሶ አሁን አንድ ክሊያንት ቢፈልግ ዩቲዩብ ስክሪፕት ራይተር ቢፈልግ አሁን ለምሳሌ ቅድሙ ጋር እንሂድና እዚህ ጋር አሁን ያለው ምንድን ነው? ዩቲዩብ ስክሪፕት ራይተር እንደዚህ ብንለው ያው የኛው አሁን የኛ ፕሮፋይል ለሱ ይመጣልታል ማለት ነው። አሁን እዚህ ጋር ዩቲዩብ ስክሪፕት ራይተር ብናያቸው ፔመንት ባይ ፋይል ይላል። ኤስቲሜትድ በጀት እስከ $15 ለዚህ ስራ መድቧል። እዚህ ጋር ስክሪፕት ራይተር ፎር ዩቲዩብ ቻናልስ ይላል። እዚህ ጋር ከ5 እስከ $15 ነው። እነዚያው ፖስት የስተርዴይ ፖስት የተደረጉ ስራዎች ናቸው። እንደዚህ ያመጣልናል ማለት ነው። እሺ ወደኛ ፔጅ እንመለስ። አሁንም ቅድም እዚህ ጋር አሁን ኦቨርቪዎች ላይ የጻፍነውን ነገር ለፉል ስታክ ዴቨሎፐር ብለን እዚህ ጋር አሁን ቅድም የሰራነውን ነገር ብቻ እንቀይረዋለን። እዚህ ጋር ቅድም ጀስት አፕሩቭ እንዲደረግ ነው። ሶሪ ኦቨርቪዋችን ይችኛዋ ነች። ይችኛዋን ኤዲት ምልክት እናደርግና አሁን ቅድም ይሄኛው መጀመሪያ ላይ ያስገባ ነው። ስለዚህ ይሄን አጥፋውና አሁን ያ ዩቲዩብ ስክሪፕት ራይተር አይደለም ወይ ደግሞ